እንሞክረው ተብሎ የተጀመረ ነገር ነው። መከራው ሰዎች ከወጣ እንደ ቀላል የተጀመረ ነው። ስለዚህ ሁሉ ከማየትና ከመስማት መቆጠብ ሁሉ ትምህርት ቤታችን አይደለም። ሁሉ መመራችን አይደለም። የማይረባን ከማዳመጥ መውጣት። ሰላም እንዴት ናችሁ ውድ ተመልካቾቼ? እኔ እግዚአብሔር ይመስገን ደህና ነኝ። ኑና ቲዩብ በማህበራዊ ሚዲያ አነጋጋሪ የነበሩ ሳምንታዊና ወቅታዊ መረጃዎች እንዲሁም ማህበራዊ ጉዳዮች የሚዳሰስበት ቻናል ነው። ቻናሉን ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑና ቪዲዮውን ላይክ በማድረግ እንድትጀምሩት በትህትና ጠይቃችኋለሁ። ወደ መረጃው እንለፍ። ትናንትና በጣም አሳዛኝ ዜና ተሰምቷል። በፓስተሩ የተሳሳተ ድርጊት ህይወቱ ያለፈው ወጣት እንግዲህ አሳዛኝ ክስተት ሆኗል። ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂልሹ ካራ ተወላጅ ነው። በዩናይትድ ስቴትስ ይኖር የነበረ ሲሆን ለሰርግ ወደ ኢትዮጵያ በመጣበት ሰዓት በሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ነበር የተወሰነው። እስኪ መረጃው ሰምተነው እንመለስ። እጅግ አሳዛኝ ነው። በፓስተሩ ያልተገባ ድርጊት የወጣቱ ህይወት አልፏል። ዋቅጅራ ገነት ይባላል። በድንገተኛ የልብ ህመም ምክንያት ቀዶ ጥገና እንዲያደርግ በህክምና ባለሙያዎች ይወሰንለታል። ነገር ግን የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ህክምናውን ትቶ ፓስተር መሰረት ታየ ጋር እንዲሄድ ትመክረዋለች። ፓስተሩም መጀመሪያ የተገጠመለትን የኦክሲጅን ገመድ ያስወግድለትና አዲስ ልብ ሰጥቻለሁ ተፈውሰሃል ብሎ ያሰናብተዋል። ዋቅጅራም የሐኪሞቹ ማስጠንቀቂያ ችላ ብሎ የፓስተሩን ቃል አምኖ ወደ ቤቱ ያመራል። በሚያሳዝን ሁኔታ ግን ወደ ቤቱ ለማረፍ እንደገባ ወዲያውኑ ህይወቱ ያልፋል። በእምነት ስም የሚደረጉ መሰል ድርጊቶች እስከ መቼ ነው የሰው ህይወትን የሚያጠፉት? አስተያየቶን በኮሜንት ላይ አስፍሩልኝ። እንግዲህ እንደሰማችሁት ነው። በጣም ነው የሚያሳዝነው። ለቤተሰብ መጽናናትን እንመኛለን። አንዳንዴ እንዲህ አይነት አመለካከቶች በአእምሯችን ይገነባሉ። በእርግጠኝነት የሚያድን ከመከራ የሚያወጣ እግዚአብሔር ነው። ግን እኛ የምንሳሳተው ፈጣሪ በዶክተሮቹ በሐኪሞቹ አማካኝነት ምህረት እንደሚያዝልን መዘንጋት ነው። ምክንያቱም ዶክተሩ የሚያድነው እግዚአብሔር በሰጠው ጥበብና ሙያ ነው። ስለዚህ ሐኪም የሚሰጠን ምክርና ትዕዛዝ በአግባቡ ተቀብለን በልባችን ደግሞ ለፈጣሪያችን ያለን እምነት በማጽናት ነው መኖር ያለብን ማለት ነው። እስኪ አሁን ደግሞ ከወደ ጉራጌ ዞን የተደመጠው በጣም የሚያሳዝን መረጃ እንመልከት። በቂም በቀል ምክንያት የገዛ ወንድሟን ልጆች በጋዝ ያቃጠለች ሴትም ተደምጣለች። 4 ህጻናትን ቤት ዘግታ በጋዝ ያቃጠለችው ጨካኝ አክስት በርካቶችን እያስቆጣች ትገኛለች። በጉራጌ ዞን ጫሃ ወረዳ ነው ድርጊት የተፈጸመው። ወይዘሮ ዓለም የተባለች ግለሰብ በቂም በቀል ተነሳስታ የገዛ ወንድሟን ልጆች ነው ዳቦ ገዛላችኋለሁ ማለት ንጹሃን ህጻናትን አታላ ኩሽና ውስጥ ካስገባች በኋላ ቃጫ ጠቅላባቸውና ጋዝ አርከፍክፋ እሳት የለኮሰችው ተብሏል። በዚህ ድርጊት ከ4 ህጻናት 2 ወዲያው ህይወታቸው ሲያልፍ 2 ደግሞ ከባድ አካል ጉዳት ደርሶባቸዋል ነው የተባለው። ግለሰቧ እድሜ ልክ እስራት ተፈርዶባታል። እንግዲህ እንደሰማችሁት ነው። ሳምንቱን ትንሽ ውስብስብ ያሉ ነገሮች የበዛበት ነበር። የአርሲ ወንድሞች መገደል፣ የመኪና አደጋ እንዲሁም የእሳት አደጋ የመሳሰሉትን አሳዛኝ ክስተቶች ነበሩ። እንግዲህ ፈጣሪ ያዘኑትን አጽናንቶ የሞቱት ደግሞ ነፍሳቸውን በሰላም አሳርፎ ለሀገራችን ደግሞ ሰላምና መረጋጋት ይስጥልን። ቀጣይ በሌሎች ሳምንታዊ ጉዳዮች እስከምንገናኝ ደህና ሁኑ። ቻው ቻው።